እግዚአብሔርን ከማን ጋር ታነጻጽሩታላችሁ? ከማንስ ጋር ታመሳስሉታላችሁ? ከቶ ይህን አታውቁምን? በጥንት ዘመንስ አልተነገራችሁምን? ዓለም እንዴት እንደተፈጠረችስ አልሰማችሁምን? ዓለም የተፈጠረው ከምድር በላይ ከሰማይ ባሻገር በዙፋን ላይ በተቀመጠው ነው። እርሱ ሰማይን እንደ መጋረጃ ዘረጋው፣ ሰው እንደሚኖርበት ድንኳንም አድርጎ ተከለው። ታዲያ ቅዱስ የሆነው አምላክ ከማን ጋር ይነጻጸራል? ከማንስ ጋር ይመሳሰላል? ቀና ብላችሁ ወደ ሰማይ ተመልከቱ። የምታዩዋቸውን ከዋክብት የፈጠረ ማን ነው? እርሱ እንደ ሰራዊት ይመራቸዋል። ምን ያክል እንደሆኑም ቁጥራቸውን ያውቃል። እያንዳንዱንም በስሙ ይጠራዋል። የእርሱ ኃይል እጅግ ታላቅ ነው። ስለዚህ ከእነርሱ አንዱ እንኳን አይጠፋም። እስራኤል ሆይ እግዚአብሔር ችግሬን አያውቅልኝም? በፍትህ መጓደል ስሰቃይ እያየ ዝም ይላል ብለህ ለምን ታማርራለህ? ከቶ አታውቅምን? ከቶስ አልሰማህምን? እግዚአብሔር የዘላለም አምላክ ነው። ዓለምን ሁሉ የፈጠረ እርሱ ነው። እርሱ ከቶ አይደክምም ወይም አይታክትም። እርሱ ለደከሙት ብርታትን ይሰጣል፣ ለዛሉትም ኃይልን ይጨምራል። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና ተስፋ አትቁረጥ። እኔ አበረታሃለሁ፣ ረዳህማለሁ፣ ድል ነሺ በሆነ ክንዴ ደግፈሃለሁ። በዓለም የምትኖሩ ሕዝቦች ሁሉ እንድትድኑ ወደ እኔ ተመለሱ። አምላክ እኔ ብቻ ነኝ።